ሰላም ቤተሰቦች፣ ይሄ እንዴት ናችሁ? ልኝ ያለን እግዚአብሔር ይመስገን። ምንድን ነው እንዲያስደሰተኝ ከተማ እያለሁ ማለት ነው አንዲት እህቴ 50K በባትሽን አስመልክቶ ብላ 5000 ብር ላከች። ከዚያ እኔ ደግሞ አንዳንድ ነገር አስፈላጊ የሚባሉ ነገሮችን አድርጊ ነበር ያለችው። እኔ ደግሞ ቤት ውስጥ ዘይት አልነበረም። እናቴ ደግሞ ገበያ ይዛ የምትወጣው ዘንቢል አልነበራትም። ሲቀጥል አንድ ቢጃማና አንድ ሻሽ ገዝቼላታለሁ። ዘይት ደግሞ ያኛው ጥሩ አይደለም ለጤናው ተብዬ ስለተመከርኩኝ ይሄንን ዘይት ገዝቼላታለሁ ማለት ነው። ኤኒዌይስ ይሄው ቅድም በወጣሁት ነው ልብስ አልቀየርኩም እና በቃ አሁን በዚህችው ልመረቅ ነው። ተከተሉ ቤቶች እግዚአብሔር ነው አይተሻል። ግን ዘንቢል ዘይት አልቆላ እሱ ነው ይቻላል። እኔ ማለት ነው የሆነች ልጅ 50,000 ስለገባሽ ለራስሽ የሚያስፈልጉሽን ነገር አድርጊ ብላ 5,000 ብር ላከችልኝ። ከዛ ገዛው ማዘር ያንን አክቲቭ ላለ ጤናዋ ጥሩ ያለው ደግሞ የቅድሙን 400 ብር መልሽላት እያሉ ያው በቅድሙ 400 ብሩ ይሄንን ሻሽ ገዝቼላታለሁ። እንዳይደብራችሁ ማርያምን 400 ብር ፍንክች ያልተቀነሰበት ፍንክች ያልቀነሰም እና ይኸው ጃማ እና ይኸው ዘንቢል መቶ ኬ ግቢ በይ ከዚህ የበለጠ 200,000 ግቢ 100,000 ግቢ ጸልዩልን። እናንተ እንደለፋችሁ አምላክ ረድቶን በሰላም ተሰርቼ እንመጣ ማለት ነው። በዛም ቤተሰቦች ምራሮች ያላችሁ የለፋችሁ ጸልዩ። እንወዳቸዋለን። ወድሻለሁ በሉ። ቻው ቻው። ደህና ደሩ።